መልእክተኛው እንደዚህ ረጅም ነው ሞዴል። እስኪ መልእክተኛ ያለው ነው። እስኪ መልእክተኛው ስንት ዓመት በደግነት ስራ ውስጥ? በትክክል እርግጠኛ አይደለሁም፣ ግን አንድ 5 ዓመት በዛ አካባቢ። ፊትህን የማታሳየው ለምንድን ነው? ያው በዚህ ስራ ውስጥ ስትሆን ፊት ማሳየት በድሆች ላይ መታወቅ መልካም አይደለም ብዬ አስባለሁ። ስለዚህ የደግነት ስራ ሰርተህ ክብሩን እሱ ይውሰድ ነው የምትለው ማለት ነው? እኔ ራሴ ገንዘቡን ባላመጣው አሰባስቤ ከደጋግ ሰዎች ማደርስ ቢሆንም ግን ያ መታበኝ በእነሱ ገንዘብ እኔ መጥቼ ዛሬ ታዋቂ መሆን አልፈልግም። ለዛ ነበር እስከ ዛሬ ድረስ ራሳችን። ያው እንግዲህ ዛሬ ፊቱን ያሳይ ይሆን አያሳይም? ይህ ሰውስ ማን ነው? ሙሉ ስሙስ ማን ነው? እኛ የምናውቀው በመልእክተኛው ነው። የሰይፉ በኢቢኤስ እንግዳ ይሆናል ዛሬ። እኛ ምን እናርግ? አንተስ ፊትህን አታሳየንም ወይ? እስኪ አይደል? እሺ፣ ገርጃ አካባቢ አንድ ሰውዬ አግኝተን ነበር። እስኪ እሱን ቪዲዮ አይተን እንመለስና ምና ይሆናል። ስለዚህ ፊቴን የማሳየው የዚህም ቪዲዮ ምላሽ ካወቁ በኋላ ነው የምትለው። እስኪ ገርጃ አካባቢ ምን ተፈጥሮ ነው? እስኪ መልእክተኛው እጁ በጣም የተጎዳ ሰዓት የሚሰራ ሰው የኔን ፎቶዎች ሰዓቶች ላይ ሰቅሎ ነው ያለው። መለመን የሚያስችል በቂ ሀብት አለው እጁ ላይ። በነገራችን ላይ ዛሬ እጅና እግር ይዟል ሰዎች የሚለምኑት እንኳን እንደዚህ የተጎዳ ሰውነት። እሱ ግን እንደዚህም ሆኖ ሰዓት ይሰራል። በትልቅ ሰዓቶች እንግዲህ የኔን ፎቶ አድርጓል። ሮባ ዳቦ ቤት አካባቢ ነው። ይህን ሰው ህይወትን እንቀይር ነው የምትለው? ምንችለው እናደርጋለን። ያው እንግዲህ እሱም ፊቱን እንዲያሳይ ይህ ቪዲዮ ደግሞ እሱም ይዞ መጥቷል። እንቀበል።